ሰላም ሰላም ያው ባለፈው ስለ ኳንተም ኮምፒውተር እንዴት እንደሚሰራ ኳንተም ኮምፒውተር እንዴት ኦፕሬት እንደሚያደርግ ዳታ እንዴት በኳንተም ኮምፒውተር ሪፕሬዘንት እንደምናደርግ ለማየት ሞክረን ነበረ። በቀጣይ ደግሞ ስለ ዩኒቨርስ ስትራክቸር ዩኒቨርስ እንዴት እንደሚፈጠር ሌሎች ስለ ኢንትሮፒ መሳሰሉት ነገሮችን በስፋት ለማየት ሞክራለን። በተለይ ደግሞ ከዩኒቨርስ አፈጣጠር ውስጥ ዩኒቨርስ ያው አቶማዊ ወርልድም አለው። ሌላው ደግሞ በኢነርጂው በማስና ኢነርጂ አመልጋሜሽን ስለሆነ በማስም በኢነርጂም ያለውን የዩኒቨርስ ስትራክቸር ሞር በጣም ለማየት እንሞክራለን። ከዛም በተጨማሪ ኳንተማይዝድ የሆነው የዩኒቨርስ አካል ያ ማለት የሞር የኳንተም ኔቸሩ ስለ ሞገዶች ምናምን የመሳሰሉት በቀጣይ በስፋት የምናየው ስለሚሆን እስከዛው ሰላም።